ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ የዛሬ ቀን ቪዲዮአችን በጣም አሳዛኝና አስተማሪ የሆነ የአንዲት እህታችን ሕይወት የቀጠፈ ታሪክ ነው ይዤላችሁ የመጣሁት። ከመጨረሻ እንድትከታተሉኝ ትጠቀሙበታላችሁ ብዬ አስባለሁ ማለት ነው። ሴትነትና ፈተናዋ። አንዲት ቆንጅዬ መልከ መልካም ጨዋ ልጃገረድ ሴት ነበረች። በጣም ጨዋ ልጅ፣ በትምህርቷም ታታሪና ጠንካራ ነበረች። ከትምህርት ቤቷ አንደኛ ወጥታ የወርቅ ሜዳሊያ ተሸላሚ ነበረች። ስራ ለመጀመር የቅጥር ማስታወቂያ ባወጣ መስፈርት መሰረት ከ200 ተወዳዳሪዎች አንደኛ በመውጣት የመስሪያ ቤቱ የሂሳብና ገንዘብ ክፍል ውስጥ ተቀጥራ መስራት ጀመረች። የቤተሰቧ አግቢ ጥያቄ ግን በጣም እየተሰማት መጣና የቅርብ ጓደኛዋን ማማከር ጀመረች። ቤተሰቦቼ እንዳገባ ይፈልጋሉ፣ እኔ ግን ትንሽ ሰርቼ እነሱን ማገዝ መንከባከብ ነበር የምፈልገው። ነገር ግን ቤተሰቦቼ እንዳግዛቸው ሳይሆን የራሴ ሕይወት እንዲኖረኝ ነው የሚፈልጉት። በተለይ እናቴ በጣም እያስጨነቀች ነው። ሁል ጊዜ ስገባና ስወጣ ማግባት አለብሽ እያለች ትጨንቀኛለች ብላ ለጓደኛዋ ታማክራለች። ጓደኛዋም የቤተሰብ ትልቁ ደስታ የአንቺን ስኬት ማየት ነው። እነሱን ማንከባከብ ማለት ፈቃዳቸውን ማክበር ነውና ማግባት አለብሽ። ባይሆን ጥሩ ሰው ከአንቺ ባህሪ ጋር የሚሄድና በተክሊል የማግባት ፍላጎት ያለው ወንድ እንፈልግ እና አግብተሽ ቤተሰቦችሽን አስደስቻቸው በማለት ተስማምተው ጓደኛዋ ጥሩ ሰው ፍለጋ ጀመረች። በሰው አጠያይቃ አገኘችና አስተዋወቀቻት። ልጅቷን ጋር መገናኘትና ማውራት ጀመሩ። ሻይ ቡና እያሉ መለያየት፣ ከዛም በስልክ ጠዋትና ማታ ማውራት ቀጠሉ። በጣም ተግባቡም። በዚህ ጊዜ ልጅቷ አንድ አይነት ፍላጎትና ዓላማ እንዳላቸው ተረዳችና ደስ አላት። አንድ ቀን የመስሪያ ቤት ሂሳብ ስትሰራ ውላ ገቢ ማድረግ ሲኖርባት ሰዓት አለፈ። በተለመደው ሰዓት ልጁ ደወለ። የመገናኛችን ሰዓት ነው፣ የት ነሽ አላት። እሺ መጣሁ፣ ነገር ግን መገናኛ ቦታችን አንሄድም፣ በቁሜ አግኝቼህ ልሄድ። ስሰራ የዋልኩት ብር ገቢ ሳላደርግ ቦርሳዬ ውስጥ ነው፣ ጠዋት አስገባዋለሁ። ስለዚህ ይህን ይዤ ካፌ አልሄድም ስትለው ችግር የለም እኔ ያለው ብሎ ተያይዘው የተለመደው ቦታ ሄዱና ሻይ ቡና ሲሉ ሲጫወቱ ቆይቶ ሆቴል ይዘዋት ሄደ። ጠዋት በሌሊት ቦርሳዋን ውስጥ ያለውን ብር ይዞ እሷን ጥሏት ጠፋ። አረፋፍዳ ከተኛችበት ስትነቃ ያለችውን ሆቴል ውስጥ ነው። ደነገጠች። ሰውነቷም ደም በደም ሆናለች። የግድያ ሙከራ ተደርጎባትና ያመለጠች አይነት ስሜት ተሰማት። እንደምንም ተነሳችና ተጣጥባ ልብሷን ለባብሳ ማታ የት እንደነበረች ማሰብ ጀመረች። ከልጁ ጋር ካፌ እንደነበረች ታስታውሳለች። ከዛ በኋላ ከማን ጋር ለምን ሆቴል እንደመጣች አታውቅም። ከክፍሉ ወጣች። የሆቴሉ አስተናጋጁ ወደ የሚገኙበት ሄዳ የሆቴሉን ቁጥር በመናገር ማን ይዞት እንደነበረ ስትጠይቅ እሱ ይዟት እንደመጣ አወቀች። ስልክ አንስታ ደወለች፣ አያነሳም። የእጅ ቦርሳዋን ፈተሸች፣ የያዘችውን ብር የለም። በዚህ ጊዜ የምትገባበት ጠፋት። ለጓደኛዋ ደውላ ሁኔታውን አስረዳቻት። ጓደኛዋን በድንጋጤ አይዞሽ በማለት የት ነሽ ያለሽበትን ልምጣ በማለት አድራሻውን ጠይቃ ተገናኙ። አይዞኝ በማለት አረጋገቻት። ብሩን ከሚያውቁት ሰው ጠይቀው ማሰባሰብና መክፈል እንዳለበት ቶሎ ውሳኔ ላይ ደረሱ። ልጁ ጋር በጓደኛዋ ስልክም ቢደውሉ አያነሳም። ለሳምንት ያክል ቢደውሉ ስልኩ ዝግ ነውና ተስፋ ቆረጡ። ገንዘቡን ከሰው ማግኘት ስላልቻሉ ያው መከረኛ ቤተሰብ ተበድረው አገኙላትና ተከፈለ። ከ4 ወር በኋላ ሆዷ እየጨመረ አየች። ሆስፒታል ሄዳ ስትመረመር የ4 ወር እርጉዝና HIV ኤድስ እንዳለባት ተነገራት። ይህን መቋቋም አልቻለችም።
በድንጋጤ ራስዋን አጠፋች። ይህች ልጅ ይህን ሁሉ መከራ በአንድ ቀን ተቀበለች። የ30 ደቂቃ ምንም ትርጉም የማይሰጥ ስሜት ብሎ ራስዋን ጠብቃ የኖረች ሴት ክብረ ንጽህናዋን ወስዶ የተክሊል ዓላማዋን አሰናክሎ የኤችአይቪ ኤድስ በሽታ ተጠቂ አደረጋት። ባልተፈለገ እርግዝና ተስፋዋን አጨለመ። የቤተሰቦቿን ደስታ ነጠቀ። በመጨረሻም ሕይወቷን በላው። ለዚህ ነው ሴት ልጅ ብርጭቆ ናት እንጠንቀቅላት የምለው። በምክንያት ነው። ሴት ልጅ ላይ የሚደርስ ትንሽ ጥፋት ብዙ መዘዝ ይዞ ይመጣል። የሴት ልጅ ጥፋቷ እንኳን ልማት ነው የምለው በምክንያት ነው። ጨክና ስለማትጨክን ከፍታም ስለማትከፋ ነው። ጨከነች ቢባል አኩርፋ ዝም ብትልህ ነው። ወንድ ግን አንዳንድ ወንዶች ለመሆኑ ስሜት ምን ማለት እንደሆነ ያውቁት አይመስለኝም። ለመሆኑ እርካታስ ቀምሳችሁ ታውቁ ይሆን? ስሜት እጅግ ጥልቅና ልዩ ደስታን የሚሰጥ ረቂቅ መግነጢሳዊ ኃይል ያለው ውድና ጥልቅ ነው። ስሜት በትክክል ከልብ በሆነ እውነተኛ ስሜት ልብ ለልብ መዋሃድ ሲሆን እጅግ ጣፋጭና ሰላም ነው። ዘለ ገብተህ ያገኘኸውን ስሜት እርካታ ሳይሆን ሽንትህን ወጥሮ ሽንት ቤት ሄደ ስትሸና የሚሰማህን ደስታ ያክል እንደማይሞላ እወቅ። ለዚህ ለቆሸሸ ተግባር ብለህ ውድ የሰው ዘር ያውም የተከበረችዋን እንቁ ሴት ሕይወት አትበላሽ። ይህ እኮ አለማወቅና አለመታደል ነው። እስኪ ወደ ቀልባችን እንመለስ። ሰው ሆነን የሰውን ዋጋ እንረዳ። ክብር ለሚገባው ክብር እንስጥ። እግዚአብሔር ማስተዋልን፣ ጥበብን፣ እውቀትን ከፍቅር ጋር ይስጠን። እግዚአብሔር ብርሃኔና መድኃኒቴ ነው። ይህንን ይመስል ነበር ጓደኞቼ። ቪዲዮአችን በጣም አሳዛኝ ታሪክ ነው። እውነት ለመናገር አልቅሽ እያለኝ ነው። ምክንያቱ ይህንን ታሪክ በአንድ ሴት ብቻ ሳይሆን በብዙ ተቆጥሮ የማያልቅ ሴቶችን የተደረገ ግፍ ነው። እኔ እንጃ አንዳንድ ወንዶች አላችሁ እግዚአብሔር ልቦናችሁን ያባላችሁ እንጂ የምትሰሩትን አታውቁም እና ለማይረባ ስሜታችሁ ልታረኩ ስትሉ በሰው ሕይወት መቀለድ የለባችሁም። እውነት ለመናገር ስሜታችን እኛ ከገዛ ነው እንጂ እሱ እኛን መግዛት ከጀመረ እውነት ለነገ ጸጸትን፣ ኃጢአትን ይዞልን እንደሚመጣ ነው እየፈቀድንለት ያለ ነው እና ስሜታችን እኛ እንድንገዛው እንጂ እሱ እንዲገዛን አንፍቀድ ልላችሁ ነው የምፈልገው ወንዶችዬ። ሴቶች አክብሩ፣ እናታችሁ እህታችሁ እንደሆንን አውቃችሁ አክብሩን። እሺ ክብረትን እና ፍቅር ነው የሚገባን። እኛ ያንን ሁሉ ግፍ አይገባንም ለኛ ብዬ ሀሳቤን ጨርሳለሁ። እስከ መጨረሻ ስለተከታተላችሁኝ ከልብ አመሰግናለሁ።